በቃ መተንተን ነው። እግዚአብሔር እንዲህ ይላል እንጀሬ ረካሽ። አንድ ቀን እግዚአብሔር ልሳንህን እስኪዘጋው ነፍል የሚድነውን ይሞታል ትላለህ፣ የሚሞተውን ይድናል ትላለህ። እግዚአብሔር እንደ ጣቢያ እስኪዘጋ ምን ይደረግ? የሰው ልብ እየሰበራችሁ ስንት ሰው እያሳታችሁ ሳይናገራችሁ የምትናገሩ ደፋሮች ደፍሬ ነው የምነግራችሁ። መጽሐፍ ቅዱስ እንደዚህ ይላል፣ እነዚህ ነቢያት ይላል እኔ ሳልልካቸው ሮጡ፣ ሳልናገራቸው ተናገሩ። አትለማመዱ ወጣቶች፣ በተለይ ስፔሻሊ ወጣቶች የሐሰት ትንቢት አትለማመዱ። እግዚአብሔር ደላላ አይፈልግም፣ ብቻውን ራሱን ያስከብራል።